ሰላም ሁላችሁም እንኳን ደህና መጣችሁ። እኔ ሐረግ እባላለሁ። በዚህ ክፍል ከስነ ልቦናዊ ውጥረት ጋር ለመላቀቅ የሚረዱንን ዘዴዎች ለመማር አብሬያችሁ ቆያለሁ። ባለፉት ክፍሎች እንዳደረግነው ሁሉ ይህ ብሮድካስት ለመስማት ጊዜያችሁንና ጉልበታችሁን የሰጣችሁበትን ዋና ዋና ምክንያቶች ለማሰብ አንድ አፍታ ውሰዱ። ምናልባት ለራሳችሁ፣ ለቤተሰባችሁ ወይም ለማህበረሰባችሁ ብላችሁ ሊሆን ይችላል። ይህ ብሮድካስት የስነ ልቦናዊ ምክር ምትክ እንደሆነ በድጋሚ ላስታውሳችሁ እወዳለሁ። 5ቱን ክፍሎች ከጨረሳችሁ በኋላም በዕለት ተዕለት ህይወታችሁ ላይ ተጽዕኖ የሚያሳድሩ አስቸጋሪ ሐሳቦችና ስሜቶች እየተሰማችሁ ከሆነ እና እንዴት መቋቋም እንዳለባችሁ ካላወቃችሁ ለአእምሮ ጤና አገልግሎትና ራስን ከማጥፋት ለመዳን የሚያስችሉ ድጋፎችን ለማግኘት በ1564 ላይ የሚገኘውን ብሔራዊ የህይወት መስመር ስልክ ቁጥር ይደውሉ። አገልግሎቱም በአሁኑ ጊዜ በእንግሊዘኛና በአረብኛ ቋንቋዎች ብቻ እንደሚገኝ በድጋሚ እናስታውሳለን። ዛሬ ለሌሎችና ለራሳችን ደግ መሆን የምንችለው እንዴት እንደሆነና ይህ ደግነት በስነ ልቦናዊ ውጥረት ጊዜ እንዴት እንደሚረዳን እንቃኛለን። የግል እሴቶቻችንም ችግሮቻችንን ለመፍታት እንዴት እንደሚመሩን እንማራለን። ባለፉት ክፍሎች የተማርናቸውን ቁልፍ ነጥቦች በፍጥነት እናስታውስ። እነዚህም መሰረት መላቀቅና በግል እሴቶቻችን መሰረት መስራት ናቸው። በሦስቱም ክፍሎች ውስጥ በስነ ልቦናዊ ውጥረት ውስጥ ስንሆን የሚያስቃዩ ስሜቶችና ሐሳቦች እንደሚከሰቱ ተምረናል። በሐሳቦችና ስሜት ውስጥ ስንጣበቅ መሆን ከምንፈልገው ሰው ማንነት የሚያርቁንን ነገሮች ማድረግና መናገር እንጀምራለን። ይህ ደግሞ ህይወታችንን የበለጠ ከባድ ያደርገዋል። ከሐሳቦችና ስሜቶች ስንላቀቅ መሰረት ስናደርግና በዙሪያችን ካለው ዓለም ጋር ስንዋሃድ ይህ በእሴቶቻችን መሰረት እንድንኖርና ከጥልቅ እሴቶቻችን ጋር እንድንገናኝ ይረዳናል። ይህም መሆን ለምንፈልገው ሰው ማንነት እንድንቀርብ ያደርገናል። ከዚህ በፊት እንደተናገርነው ብዙ ሰዎች እነዚህን ልምምዶች በቤት ውስጥ ለመለማመድ ችግሮች ያጋጥሟቸዋል። አንዳንድ ጊዜ መሞከር ምንም ፋይዳ የለውም፣ ወይም ይህንን ለመስራት ጊዜ የለኝም፣ ወይም እነዚህ ልምምዶች አይረዱኝም፣ ወይም የተጣበቅኩ ያህል ይሰማኛል፣ ወይም እነዚህ ተግባራት ችግሮችን አይፈቱልኝም የሚሉ ከንቱ ሐሳቦች ይከሰታሉ። ለዚህም ነው እነዚህን ሐሳቦችና ስሜቶች ደጋግመን ልናስተውል፣ ስም ልንሰጣቸውና በዙሪያችን ካለው ዓለም ጋር በመገናኘት ከእነሱ መላቀቅ ያለብን። ይህ ችሎታ በጣም አስፈላጊ ስለሆነ አሁን በድጋሚ እንከልሰዋለን። እባክዎ ቀጥ ብለው ይቀመጡና ይህንን ልምምድ በጸጥታ ያድርጉ። አይኖቹን እንደወደዱት መጨፈን ወይም መክፈት ይችላሉ። አንድ ሐሳብ ወይም ስሜት በጉጉት ይመልከቱ። ይህንን ሐሳብ ይስሙት። ለምሳሌ አንድ አሳማሚ ስሜት እየተሰማኝ ነው፣ ወይም አንድ አሳማሚ ሐሳብ እያስተዋልኩ ነው። ትኩረቶን ይመልሱና በዙሪያው ያለውን ዓለም ይመልከቱ። ምን ማየት፣ መስማት፣ ማሽተትና መንካት ይችላሉ? አሁን በዙሪያው ካለው ዓለም ጋር ይዋሃዱ። እርስዎ እዚሁ አሁን ባሉበት ቦታና በዚሁ ጊዜ ውስጥ ነዎት። ሰውነቶን ዘረጋጉና እንዴት እንደሚንቀሳቀሱ መምረጥ እንደሚችሉ ያስተውሉ። ይህንን ማድረግ ይችላሉ? እና እነዚህ የመላቀቅ 3 እርምጃዎች ናቸው። ለመላቀቅ ሌላኛው መንገድ ስሜታዊ ማዕበል በሚነሳበት ጊዜ መሰረት ማድረግ ነው። አዳዲስ ክህሎቶችን ለማዳበር ልምምድ በጣም አስፈላጊ ስለሆነ ይህንን ልምምድ እንደግመዋለን። በመጀመሪያ የአጭር ጊዜ የመሰረት ልምምድ እናደርጋለን። አሁን ቀጥ ብለው እንዲቀመጡ እንጠይቅዎታለን። አይኖቹን መጨፈን ወይም አንድ ነጥብ ላይ ማተኮር ይችላሉ። እንደወደዱት ያድርጉና አሁን ያሉትን ሐሳቦችና ስሜቶች ለመመልከት ጊዜ ይውሰዱ።
አሁን በአፍንጫው በመተንፈስ ትንፋሹን ዝግ ለማድረግ ይሞክሩ። ሳምባው ባዶ እስኪሆን ድረስ ወደ ውስጥና ወደ ውጪ ተንፍሱ። ትንፋሹን የበለጠ ዝግ ያድርጉና አየር ከሳምባው እንዴት እንደሚወጣ ያስተውሉ። ሳምባው ባዶ ሲሆን ትንሽ ቆም ይበሉና እንደገና ወደ ውስጥ ከመተንፈሶ በፊት እስከ 3 ይቁጠሩ። እንደገና ወደ ውስጥ ሲተነፍሱ በጣም በዝግታ ያድርጉት። በጥልቀት ለመተንፈስ አይሞክሩ። አየር እንዴት እንደሚገባና እንደሚወጣ ያስተውሉ። ልክ ለመጀመሪያ ጊዜ እየተነፈሱ ያሉ ያህል እስትንፋስዎን በጉጉት ያስተውሉ። ከጊዜ ወደ ጊዜ ትኩረቶ ሊከፋፈል ይችላልና በስሜቶና በሐሳቦቹ ውስጥ ሊጣበቁ ይችላሉ። ይህ የተለመደ ነው። ትኩረቶ ሲከፋፈል ይህ የተለመደ መሆኑን ያስታውሱ እና ወደ ትንፋሾ ይመለሱ። ትንፋሾን እየተመለከቱ ሳሉ አስፈላጊ ክህሎቶችን እየተማሩ ነው። ትኩረት ማድረግና መሳተፍን እየተማሩ ነው። ለዚህም ነው ትንፋሾ ሲገባና ሲወጣ በከፍተኛ ጉጉት ማስተዋል ያለቦትንና ሙሉ ትኩረቶን በእሱ ላይ ያድርጉ። ጀርባው ቀጥ እስኪል ድረስ ቀስ በቀስ አቀማመጦን ያስተካክሉ። ከዚያም ሰውነቶን ያንጠራሩና ሲንጠራሩ የሚሰማዎትን ስሜት ያስተውሉ። መንጠራራት ካልፈለጉ በቀላሉ አቀማመጦንና ትከሻውን ያስተካክሉና ጭንቅላቶን ለማዟዟር ይሞክሩ። እግሮቹን በቀስታ ወደ መሬት ላይ ይጫኑ። አይኖቹን ከዘጓቸው ይክፈቱ። ጆሮዎቹን በተቻለ መጠን ይክፈቱና ባሉበት ቦታ ዙሪያውን ይመልከቱ። የእርሶ አንድ ክፍል እርሶ ላይና በዙሪያው የሚሆነውን ሁሉ ማስተዋል ይችላል። የሚያዩትን፣ የሚሰሙትን፣ የሚዳስሱትን፣ የሚያሸቱትን፣ የሚያደርጉትን፣ የሚሰማዎትን ወይም የሚያስቡትን ሁሉ ለመመልከት ይጠቀሙበት። እንዲሁም እንዴት እንደሚንቀሳቀሱ የፊት ገጽታውና የሚጠቀሙባቸውን ቃላታት የመምረጥ ችሎታ እንዳለዎት ያስተውሉ። ይህንን ይሞክሩና እጆችዎንና እግሮችዎን ያንቀሳቅሱ። ቅንድቦን ከፍና ዝቅ ያድርጉ። አፎን ይክፈቱና ይዝጉ። ቀስ ብለው ይቁሙና ሰውነቶን ያንጠራሩ። አሁን ዙሪያውን ይመልከቱና ሊሰሙት፣ ሊያዩት፣ ሊዳስሱት፣ ሊቀምሱት ወይም ሊያሸቱት የሚችሉትን ሁሉ በጉጉት ያስተውሉ። በዚህ ክፍል ውስጥ ትኩረታችንን የምናደርገው ደግነትን እንዴት ማዳበር እንደምንችልና ወደ አእምሯችን ከሚመጡ ደግነት የጎደላቸው ሐሳቦች ጋር ካለን ትስስር እንዴት እንደምንላቀቅ ነው። እዚህ ላይ ለራሳችንና ለሌሎች ያለንን ደግነት ማለታችን ነው። አንድ ጥያቄ አለኝ። እያጋጠማችሁ ያለው ሁኔታ አስቸጋሪ ነገር ምንም ይሁን ምን፣ ምናልባት በአስቸጋሪ የቤተሰብ ሁኔታ ውስጥ እየኖራችሁ ወይም በድሃ ሰፈር ውስጥ፣ በጦርነት ቀጠና፣ በእስር ቤት፣ በስደተኞች ካምፕ ውስጥ፣ የሕግ ችግሮች ያሉባችሁ፣ የሥራ ሁኔታችሁ አስቸጋሪ ወይም የተገደበ ከሆነ፣ መጥፎ አለቃ ካላችሁ ወይም ከማህበረሰባችሁ የተገለላችሁ ስትሆኑ፣ ከጎናችሁ እንዲሆን የምትፈልጉት ጓደኛ ማን ነው? ደግ፣ አሳቢና ደጋፊ ወይስ ደግ ያልሆነ ግዴለሽና ደጋፊ ያልሆነ ሰው? ትንሽ አስቡበት። ደግ፣ አሳቢና ደጋፊ ጓደኛን እንደምንመርጥ ግልጽ ነው። እስካሁን ድረስ ብዙዎቻችን በተለይ ስለ ራሳችን በሚያሙ ሐሳቦች ውስጥ ስንዘፈቅ ራሳችንን በደግነት፣ በአሳቢነትና በደጋፊነት አንይዝም። ለዚህም ነው ከመቀጠላችን በፊት ከዚህ አይነቱ አስተሳሰብ ጋር ያለንን ትስስር እንዴት እንደምንላቀቅ የምንማረው። ስለ ራሳችሁ የሚያሰቃዩ ሐሳቦች ታይተውባችኋል? ብዙዎቻችሁ አዎ ብላችሁ እንደምትመልሱ ገምታለሁ። ሁሉም ሰው እንደዚህ አይነት ሐሳቦች አሉት። ይህ የተለመደ ነው። ነገር ግን በእነሱ ውስጥ መዘፈቅ በጭራሽ ጠቃሚ አይደለም። በአእምሮ ውጥረት ውስጥ ስንሆን
ስለ ራሳችን ደግነት የጎደላቸው ፍርዶች እንሰጣለን። እነዚህን ለራሳችን ልንነግረው ወይም ለሌሎች ልንነግራቸው እንችላለን። ወይም ደግሞ ሌሎች ስለ እኛ ተናግረው እኛ ልናምናቸው እንችላለን። ለምሳሌ እኔ መጥፎ ነኝ፣ እኔ ደካማ ነኝ፣ እኔ ደደብ ነኝ፣ እኔ ለቤተሰቤ እረፍት ነኝ፣ እኔ ዋጋ የለኝም፣ እኔ የሆነ ችግር አለብኝ። እነዚህ የሚያሰቃዩ ሐሳቦች ፍርዶችን ጨምሮ በእያንዳንዱ ሰው ላይ ከጊዜ ወደ ጊዜ ይከሰታሉ። በተለይም በውጥረት ውስጥ ስንሆን። ዋናው ነጥብ እነዚህ ሐሳቦችን እናንተን እንደሚያጠምዱ ከፈቀዳችሁ ችግሮቻችሁን ለመቋቋም አይረዳችሁም። በእነዚህ ሐሳቦች ውስጥ በተጣበቃችሁ ቁጥር በእሴቶቻችሁ መሰረት ለመኖር፣ በስራችሁ ላይ ለማተኮርና በዙሪያችሁ ካሉ ሰዎች ጋር ለመቀላቀል ይበልጥ አስቸጋሪ ይሆናል። እንደምታውቁት እነዚህን ሐሳቦች እንዳይከሰቱ ልናቆማቸው አንችልም። ነገር ግን ከእነሱ ጋር ያለንን መጣበቅ ልንፈታ እንችላለን። ለዚህም ነው የምንለማመደው። አሳማሚ የሆኑ በራሳችን ላይ የመፍረድ ሐሳቦችን አስታውሱ። ለምሳሌ እኔ መጥፎ ወላጅ ነኝ ወይም እኔ ደካማ ነኝ። አሁን ለራሳችሁ በጸጥታ አንድ ሐሳብ እያስተዋልኩ ነው በሉ። ለምሳሌ እኔ ደካማ እንደሆንኩ የሚገልጽ ሐሳብ እያስተዋልኩ ነው ወይም መጥፎ አባት እንደሆንኩ የሚገልጽ ሐሳብ እያስተዋልኩ ነው። በቀስታ ተንፍሱ። ሰውነታችሁን አንጠራሩና እግራችሁን ወደ መሬት ላይ አጣብቃችሁ ተጫኑ። አሁን በዙሪያችሁ ያለውን ዓለም አስተውሉ። ምንድን ነው ማየት፣ መስማት፣ መንካት፣ መቅመስና ማሽተት የምትችሉት? ሰውነታችሁን ዘረጋጉና በዙሪያችሁ ካለው ዓለም ጋር ተቀላቀሉ። አሁን እዚህ ቦታ በዚህ ጊዜ ውስጥ እንዴት መንቀሳቀስ እንዳለባችሁ የመምረጥ አቅም አላችሁ። አዎ፣ ይህንን ማድረግ ትችላላችሁ። ለራሳችን እና ለሌሎች ደግነት ምን ያህል አስፈላጊ እንደሆነ ሰምተናል። እንዲሁም ስለ ራሳችን የምንሰጣቸው አስቸጋሪ ፍርዶች ለራሳችን ደግ እንደሆንንና በግል እሴቶቻችን መሰረት እንዳንኖር እንዴት እንደሚያግዱን ተነጋግረናል። በተጨማሪም በእያንዳንዳችን ላይ ከጊዜ ወደ ጊዜ የሚታዩ በተለይም በውጥረት ውስጥ ስንሆን የሚመጡ እነዚህን ደስ የሚሉ ሐሳቦችን የማስተዋል፣ የመሰየም እና የመላቀቅ ልምምድ አድርገናል። አሁን ደስ የማይሉ ሐሳቦቻችንን መላቀቅ እንደምንችል ስላወቅን ትኩረታችንን ወደ ውጥረታችን ምናረግብበት በጣም አስፈላጊ ዘዴ እናዞራለን። እሱም ለሌሎች መጠንቀቅ ነው። አንድ ሰው ደግ አሳቢና ደጋፊ በሆነ መንገድ ሲይዛችሁ ምን ይሰማችኋል? ምናልባት የተሻለ ስሜት ይሰማችኋል፣ የበለጠ ጉልበት ይኖራችኋል እና ብዙ ጉጉት ወይም ተነሳሽነት ይሰማችኋል። በአብዛኛው ሕይወታችሁ ትንሽ የተሻለ ይሆናል። አንድ ሰው ደስ በማይል በማያግዝና የማይደግፍ መንገድ ሲይዛችሁስ ምን ይሰማችኋል? ምናልባት በሱ ላይ መጥፎ ስሜት ይሰማችኋል። ትቆጣላችሁ ወይም ታዝናላችሁ ወይም ትበሳጫላችሁና የኃይል ወይም የተነሳሽነት እጥረት ይሰማችኋል። በአብዛኛው ሕይወታችሁ የከፋ ይሆናል። ለዚህ ነው ደጋፊና አሳቢ ጓደኛ ከጎናችን ሲኖር ሁላችንም የተሻለን የምንሆነው። አሁን በሕይወታችሁ ውስጥ ከሌሎች ጋር እንዴት ጓደኝነት መመስረት እንደምትችሉ እንድታስቡ የሚረዳ አንድ ልምምድ እናደርጋለን። ስለዚህ በመጀመሪያ በጸጥታ ቁጭ በሉ። እናም በእውነት የምትጠነቀቁለት አንድ ሰው እንድትመርጡ እንጋብዛችኋለን። ለምሳሌ የትዳር ጓደኛችሁ፣ ልጅ፣ ዘመድ፣ ጎረቤት ወይም ጓደኛ።
ብዙ የምትጠነቀቁላቸው ሰዎች ሊኖሯችሁ ይችላል። ግን እባካችሁ ለዚህ ልምምድ አንድ የተወሰነ ሰው ብቻ ምረጡ። እስክትመርጡ ድረስ ለአፍታ ቆማለሁ። ለዚህ ሰዎች የምትጠሉትን ጣፋጭ ቃላትና ልታደርጓቸው የምትችሏቸውን መልካም ተግባራት እንድትለዩ እንፈልጋለን። ይህም እንደምትጨነቁላቸውና ማገዝ እንደምትፈልጉ ለማሳየት ነው። አሁን እርስዎ የመረጡትን ሰው በተመለከተ እውነተኛና ደግነቶና ፍላጎቶን ለነሱ ለማሳየት የድርጊት መርሃ ግብሮን ለመወሰን ጊዜው ነው። ምን ሊያደርጉላቸው እንደሚችሉና በእጆቹና በእግሮቹ ምንሳ ነገሮችን እንደሚያደርጉላቸውና ለእኚህ ሰው ደግነቶን ለማሳየት በሚነግሯቸው ቃላትና እንዴት እንደሚናገሩ ያስቡ። አስታውሱ፣ ትናንሽ እርምጃዎች እንኳን አስፈላጊና ትርጉም ያላቸው ናቸው እና የ1000 ማይል ጉዞ የሚጀምረው በአንድ እርምጃ ነው። ተጨባጭና ሊያደርጉት የሚችሉትን ነገር መምረጦን ያረጋግጡ። ምርጫው ምክንያታዊ ካልሆነ ሌላ አነስተኛና ቀላል ነገር ይምረጡ። አንዳንድ የደግነት ቃላት ምሳሌዎችን እነሆ። እወድሃለሁ ወይም እወድሻለሁ፣ አለሁልህ ወይም አለሁልሽ፣ ምቾት እንዳልተሰማህ ወይም እንዳልተሰማሽ ይሰማኛል፣ መልካም ምኞቴን እገልጻለሁ፣ በሕይወቴ ውስጥ በመኖርህ ወይም በመኖርሽ እደነቃለሁ። አንዳንድ የደግነት ድርጊቶች ምሳሌዎችን እነሆ። ግለሰቡን ማነጋገር፣ ከእነሱ ጋር ቡና ወይም ሻይ መጠጣት፣ በተወሰነ ተግባር ወይም ሥራ መርዳት፣ ከእነሱ ካልመጣ በስተቀር ምክር ለመስጠት ሳይሞክሩ በጸጥታ ማዳመጥ፣ ስለ መፍትሄዎች በማሰብ መርዳት፣ በርህራሄ ማዳመጥ፣ ሲታመሙ መጎብኘት። ዝግጁ ከሆናችሁ ከእርስዎ ምን እንደሚጠበቅ አዳምጡ። ለአፍታ ቆም በሉና እነዚህን ድርጊቶች እየፈጸማችሁ እንደሆነ አስቡ። አይኖቻችሁን ጨፍኑ ወይም በአንድ ነጥብ ላይ ትኩረት አድርጉና በተቻለ መጠን በግልጽ ራሳችሁን በአይነ ህሊናችሁ ተመልከቱ። እነዚህን ቃላት ተናገሩና እነዚህን ድርጊቶች ፈጽሙ። ለዚህ ሰው ደግ መሆን ለእርስዎ ምን ይመስላል? አሁን መሆን ለምትፈልጉት ሰው ማንነት ተጠግታችኋል። በችግሮቻችሁ መካከልም እንኳ ለዚያ ሰው ልዩነት የሚፈጥሩ ነገሮችን ማድረግ እንደምትችሉ ልብ በሉ። አንዳንዶቻችሁ የሚያሰቃዩ ሐሳቦችና ስሜቶች እንደገና ብቅ ሲሉ ልትመለከቱ ትችላላችሁ። ምን ማድረግ እንዳለባችሁ ታውቃላችሁ። እነሱን አስተውሉ፣ ስም ስጧቸውና በዙሪያችሁ ካለው ዓለም ጋር ተሳተፉ። አሁን ሰውነታችሁን አንጠራሩና አይኖቻችሁ ተዘግተው ከሆነ ክፈቱ። ማየትና መስማት የምትችሉትን ነገሮች አስተውሉ። አየር ወደ ሳምባችሁ ሲገባ እያስተዋላችሁ ወደ ውስጥ ተንፍሱ። አሁን እዚህ ነን እና አሁን ድርጊቶቻችሁን የመምረጥ አቅም አላችሁ። እንዴት መንቀሳቀስ እንዳለባችሁ መምረጥ ትችላላችሁ። ከሌሎች ጋር የምትነጋገሩበትን መንገድ መምረጥ ትችላላችሁ። እየተለማመዳችሁ ሳለ የሚያሰቃዩ ሐሳቦችና ስሜቶች ብቅ ካሉ ይህ የተለመደ መሆኑን ማወቅ አለባችሁ። እንዲሁም እንባ ከሞላባችሁ ወይም ካለቀሳችሁ እነዚህ ተፈጥሯዊ ምላሾች መሆናቸውን አስታውሱ እና ሰውነታችሁ ውጥረትን እየተላቀቀ ነው። ብሮድካስታችንን እንቀጥላለን። በማንኛውም ጊዜ ከደከሙት የድምፅ ቅጂውን ማቆምና በተመቸው ጊዜና ሁኔታ መመለስ ይችላሉ። አሁን በጣም አስፈላጊ የሆነ ነጥብ ላይ እንወያያለን። እኛ ለራሳችን እንዴት ደግ መሆንና ጓደኛ መሆን እንደምንችል ነው። አፍቃሪ፣ አሳቢና ደጋፊ ጓደኛ ቢኖረው ለሁሉም ሰው የተሻለ ይሆናል እና ብዙዎቻችን እንደዚህ በሚያስተናግዱን ጓደኞች፣ ቤተሰቦችና ጎረቤቶች የተከበብን ልንሆን እንችላለን። ግን አንዳንድ ጊዜ ነገሮች እንደዚያ አይደሉም። የእውነት አፍቃሪ ጓደኛ ስንፈልግ በሚያስፈልገን ሰዓት የሚገኝልን ሰው አይኖርም። ለምሳሌ
እኩለ ሌሊት ከእንቅልፋችን ብንነሳና ሁሉም ሰው ተኝቶ ከሆነ ወይም በቤት ውስጥ ብቻችንን ከሆንንና ሁሉም ከቤት ውጭ ከሆነ ወይም በአስቸጋሪ ሁኔታ ምክንያት ከቅርብ ጓደኞቻችን ወይም ዘመዶቻችን ርቀን ከሆነ ወይም ደግሞ በተለምዶ ደግና አሳቢ የሆኑ ሰዎች በራሳቸው ጭንቀት ውስጥ ከሆኑና በአሁኑ ጊዜ እኛን መደገፍና መንከባከብ ካልቻሉ፣ በእነዚህ ሁኔታዎች ውስጥ እኛ ራሳችንን ጓደኛ ማድረግ አለብን እና ራስዎን ጓደኛ ሲያደርጉ በህይወት ውስጥ ያሉ ሁሉም ሰዎች ይጠቀማሉ። እናም ራስዎን በደግነት በአሳቢነት በመደገፍ በያዙ ቁጥር ሌሎችን ለመርዳትና ለመንከባከብ የበለጠ ጉልበትና ተነሳሽነት ይኖሮታል። በተመሳሳይም ለራስዎ ደግና ቅርብ ካልሆኑ በህይወቱ ውስጥ ላሉ ሁሉም ሰዎች የባሰ ይሆናሉ። ምክንያቱም ራስዎን በዚያ አስቸጋሪ መንገድ መያዝ ጉልበቶን ይጨርሳል እና ተነሳሽነቶን ይቀንሳል። ስለዚህ ሌሎችን ለመርዳትና ለመንከባከብ አነስተኛ ጉልበትና ተነሳሽነት ብቻ ይኖሮታል። ራስን ጓደኛ ማድረግ ሌሎችን ጓደኛ የማድረግ አንዱ ገጽታ ነው። እናም እኛ ራሳችንን በጓደኝነት በያዝንና ራሳችንን በደግነት ባስተናገድን ቁጥር ለሌሎች የተሻለ ጓደኛ መሆን እንችላለን። እናም እንደምታውቁት ከሌሎች ጋር ጓደኝነት የመመስረት የመጀመሪያው እርምጃ የሚያሰቃዩ ሐሳቦችን በማስተዋልና ስም በመሰየም ከእነሱ መላቀቅ ነው። ይህ ደግሞ በብሮድካስት ውስጥ ስንለማመደው የቆየነው ነው። ሁለተኛው እርምጃ ደግሞ ለራሳችን ሆን ብለን ደግ ቃላትን መናገር ነው። ለምሳሌ በህመም ላይ ስንሆን ለራሳችን እንዲህ ልንል እንችላለን፣ ይህ ያማል እና በጣም ከባድ ነው። ሆኖም ግን ምንም እየደረሰብኝ ቢሆንም ራሴንና ሌሎችን መንከባከብ እችላለሁ። አሁን ይህንን ለማድረግ ልምምድ እናደርጋለን። አንድ የምትወዱት ወይም የምትጠነቀቁለት ሰው በከባድ ህመም ወይም ችግር ውስጥ ከሆነ እንዴት ታናግሩት ነበር? ድምጻችሁ ጨካኝ፣ ጠጣር፣ ክፉ፣ ቀዝቃዛ ወይም ግድ የለሽ አይሆንም። ምናልባት ሞቅ ባለ ደግና አሳቢ ድምፅ ታናግሩት ይሆናል። በዚህም ምክንያት እነዚህን ቃላት ለራሳችሁ ስትናገሩ በጭንቀት ውስጥ ያለውን የምትወዱትን ሰው በምታናግሩበት ተመሳሳይ መንገድ ማድረግ እንደምትችሉ ለማየት ሞክሩ። ቃላቶቹን በጸጥታና በታላቅ ደግነት ድገሙ። ይህ ያማል፣ ከባድ ነው። ሆኖም ግን አሁንና በዚህ ሰዓት ምንም ቢደርስብኝም ራሴንና ሌሎቹን መንከባከብ እችላለሁ እና ለራስዎ እንዴት ደግ መሆን እንደቻሉ ያስተውሉ። አሁን አንድ እጅዎን ይምረጡ እና በሕይወቶ ውስጥ አንድን ሰው በደግነትና በፍላጎት የነኩበትን ጊዜ ያስታውሱ። ምናልባት ይህንን እጅ ሌሎች ሰዎች በደግነት ለመንካት፣ የጓደኛን ትከሻ መታ መታ ለማድረግ፣ ልጅን ለመያዝ፣ አንድን ሰው ለማቀፍ፣ አንድን ሰው ፀጉር ለማሻሸት ወይም የሚያመው ሰውን ማሳጅ ለማድረግ ተጠቅመውበት ይሆናል። ስለዚህ እጆን በዚያው ደግነትና ፍላጎት ስሜት ለመሙላት ይሞክሩና በአንድ አፍታ ውስጥ ይህንን ደግነት እጆን በጣትዎ በመንካት ወደ ራስዎ ማስተላለፍ እንደሚችሉ ይገንዘቡ። አሁን ይህንን እጅ ወስደው ለራስዎ የደግነትና የድጋፍን ስሜት ለማስተላለፍ በአካልዎ አንድ ቦታ ላይ እንዲያስቀምጡን ጠይቆታለን። ይሄ ራስን ጓደኛ የማድረግ ስሜት ነው። ይህ ቦታ ከልቦ ላይ፣ ከሆዶ ላይ፣ ከግንባሮ ላይ ሊሆን ይችላል ወይም ደግሞ በሰውነቶ ውስጥ ህመም ያለበት ቦታ ካለ አሁን ህመሙን ለማስታገስ ይፈልጉ ይሆናል። ይህ ልምምድ በግል ቦታዎች ወይም ብቻውን ሲሆኑ ለመለማመድ በጣም ጥሩ ነው።
እጆን የት እንደሚያስቀምጡ ማሰብ ካልቻሉ ከልቦ ላይ ያድርጉት። አንዳንድ ሰዎች መጫንን ይመርጣሉ፣ ሌሎች ደግሞ ቀስና ለስለስ ያለ ንክኪ ይመርጣሉ። ሌሎች ደግሞ የማሸት ወይም የማሳጅ ንክኪ ይመርጣሉ። ዓላማው ለራስ መልእክት ማስተላለፍ ነው። የድጋፍ፣ የመንከባከብና የደግነት መልእክት። ይህ መልእክት እንዲህ ይላል: የተሰቃየህ እንደሆነ አያለሁ እና እኔ ጠነቀቅልሃለሁ፣ አለውልህ። ከእጆ ወደ ሰውነቶ የሚፈሰው ሙቀት እና ደግነት ይሰማዎት እና ይህንን መልእክት ሲልኩ ራስዎን በደግነትና በአሳቢነት ጓደኛ ያድርጉ። ለራስዎ ደግ ጓደኛ ሲሆኑ ሌሎችንም የበለጠ መንከባከብ ይችላሉ። በዚህ ነጥብ ላይ አንዳንድ ሰዎች እነዚህ አዳዲስ ክህሎቶች መሰረት መላቀቅ፣ በግል እሴቶቻችን መኖርና ለራሳችንና ለሌሎች ጓደኛ መሆን ችግሮቻችንን እንዴት ይፈታሉ ብለው ይጠይቃሉ። መልሱ እነዚህ ክህሎቶች እያጋጠሟችሁ ያሉትን ችግሮች በሙሉ አይፈቱም ነው። ነገር ግን እነዚህ ችግሮች ሊፈቱ የሚችሉ ከሆኑ ለራሳችሁ መፍትሄዎችን የማግኘት ሂደቱን ያቀልላችኋል። ይህ ወደ አንድ አስፈላጊ ክህሎት ያደርሰናል። እሱም የችግር አፈታት ክህሎት ነው። በዕለት ተዕለት ሕይወታችሁ ውስጥ ብዙ አስቸጋሪ ሁኔታዎች ያጋጥሟችኋል። እናም ምላሻችሁ ይበልጥ ውጤታማ በሆነ መጠን የአእምሮ ውጥረታችሁን ይቀንሳል። ለአስቸጋሪ ሁኔታዎች የምንሰጣቸው 3 አይነት ምላሾች አሉ። የመጀመሪያው አማራጭ ሁኔታውን ሙሉ በሙሉ መተው ነው። ነገር ግን ይህ ሁል ጊዜ በሁሉም ሁኔታዎች የሚቻል አይደለም። ሁለተኛው አማራጭ ሊለወጥ የሚችለውን መለወጥ፣ ሊለወጥ የማይችለውን ችግር መቀበልና መሆን የሚፈልጉትን ሰው በመሆን መኖር ነው። ሶስተኛው አማራጭ ከግል እሴቶቻችሁ ማፈንገጥና ሁኔታውን የማያሻሽሉ ወይም እንዲባባስ የሚያደርጉ ነገሮችን ማድረግ ነው። እነዚህ አማራጮች አስቸጋሪ ሊሆኑ እንደሚችሉ አውቃለሁ። እነዚህን 3 አማራጮች ለማብራራት ምሳሌዎችን ልስጣችሁ። ምሳሌ 1 ስራ ወይም የገቢ ምንጭን ማግኘት አስቸጋሪ በሆነበት ቦታ መኖር። የመጀመሪያው አማራጭ ቦታውን ትታችሁ ወደ ሌላ ቦታ መሄድ ነው። ነገር ግን በአብዛኛው ይህ አይቻልም። ወጪውን መሸፈን ላትችሉ ትችላላችሁ፣ ወይም ቦታውን መተው አደገኛ ሊሆን ይችላል፣ ወይም የምትሄዱበት ሌላ ቦታ ላይኖር ይችላል። ሁለተኛው አማራጭ በሁኔታው ውስጥ ሊለወጥ የሚችለውን መለወጥ፣ ሊለወጥ የማይችለውን ችግር መቀበልና እንደ እሴቶቻችሁ መኖር ነው። ገንዘብ ለማግኘት አዲስ መንገድ በመፈለግ ሊለወጥ የሚችለውን መለወጥ ትችላላችሁ። እናም በመሰረት በመላቀቅና በሌሎች በዚህ ፖድካስት ላይ እያተኮርንባቸው ባሉ የራስ አገዝ ችሎታዎች ከሁኔታው የሚመጣውን ህመም መቀበል ትችላላችሁ። ወይም ስታዝኑና ስትበሳጩ ከሌሎች ጋር መገናኘት ትችላላችሁ። እናም እሴቶቻችሁ ታታሪ መሆን ከሆነ አዲስ ስራ ለመፈለግ ጊዜያችሁንና ጥረታችሁን በማዋል ይህንን እሴት መኖር ትችላላችሁ። ሶስተኛው አማራጭ እጅ መስጠትና ከግል እሴቶቻችሁ ጋር ያለውን ግንኙነት ማጣት እንዲሁም ሁኔታውን የማያሻሽሉ ወይም የባሰ የሚያደርጉ ነገሮችን ማድረግ ነው። ለምሳሌ ራሳችሁንና ሌሎችን መንከባከብ ማቆም፣ ራሳችሁን ማግለል ወይም በዙሪያችሁ ባሉ ሰዎች ላይ መናደድ። ሌላ ምሳሌ ልስጣችሁ። የምትወዱትን ሰው ሞት። የምትወዱት ሰው ወይም የቤተሰብ አባል ከሞተ በሚያሳዝን ሁኔታ ይህንን መለወጥ አትችሉም። ስለዚህ የመጀመሪያው አማራጭ የሚቻል አይደለም። ሁለተኛው አማራጭ ሊለወጥ የማይችለውን ህመም መቀበል ማለት የሚሰማችሁን ሐዘን ለመቋቋም መሰረት መላቀቅና ለራሳችን ደግ መሆን ማለትም ራሳችንን ጓደኛ ማድረግን መጠቀም ማለት ነው። ሊለወጥ የሚችለውን መለወጥ ማለት ባህሪያችንን በመለወጥ የምንወዳቸውን ሰዎች
በሚያከብር ወይም በሚያስደስት መንገድ መኖር እንችላለን ማለት ነው። ለምሳሌ ከሌሎች ጋር ግጭት ውስጥ የምትገቡ ከሆነ የምትመሩበትን መንገድ መለወጥ ትችላላችሁ። እንደ እሴቶቻችሁ መኖር ማለት ደግሞ ራሳችሁን መንከባከብና ምንም እንኳን ሐዘን ቢሰማችሁም እና ከማንም ጋር መሆን ባትፈልጉ እንኳን ቤተሰብን በዚህ አስቸጋሪ ሁኔታ ውስጥ መርዳት ማለት ነው። ሶስተኛው አማራጭ እጅ መስጠትና ከግል እሴቶቻችሁ ጋር መራራቅ እንዲሁም ሁኔታውን የማያሻሽሉ ወይም የባስ የሚያደርጉ ነገሮችን ማድረግ ነው። አዝናችሁ ከሆነ ቀኑን ሙሉ በአልጋ ላይ መቆየትና ማንንም ማየት ላትፈልጉ ትችላላችሁ። ነገር ግን ይህ የበለጠ ሐዘን እንዲሰማችሁና ከቤተሰብ ጋር ከመገናኘት እሴታችሁ ሊያራርቃችሁ ይችላል። ለአጭር ጊዜ ይህ መፍትሄ መስሎ ሊሰማችሁ ይችላል። ነገር ግን በረጅም ጊዜ ውስጥ አሉታዊ ተጽዕኖ ይኖረዋል። አንዳንድ ሰዎች ደግሞ ችግሩን በአጭር ጊዜ ውስጥ ለመርሳት በማሰብ ብዙ አልኮል መጠጣትን ይመርጣሉ። ነገር ግን በረጅም ጊዜ ውስጥ ከፍተኛ ዋጋ ያስከፍላልና የጤና ችግሮችንና ከቤተሰብ ጋር ችግሮችን ሊያስከትል ይችላል። እርግጥ ነው ማንም ሰው ሶስተኛውን አማራጭ መምረጥ አይፈልግም። ነገር ግን በሚያሰቃዩ ስሜቶችና ሐሳቦች ውስጥ ስንዘፈቅ ሶስተኛውን አማራጭ የመምረጥ ዝንባሌ ይኖረናል። ለዚህም ነው በዚህ ብሮድካስት ውስጥ የሚያሰቃዩ ስሜቶችና ሐሳቦችን ለመላቀቅ ሰፊ ጊዜ የምንሰጠውና በአብዛኛው ሁለተኛውን አማራጭ መምረጥ እንድንችል እና ሊለወጥ የሚችለውን መለወጥ፣ ሊለወጥ የማይችለውን ህመም መቀበልና እንደ እሴቶቻችን መኖር እንድንችል ነው። እሴት ተኮር የችግር አፈታት። እንግዲህ ሁለተኛውን አማራጭ ውጥረትን የመቋቋሚያ መንገድ አድርገን እንዴት እንደምንጠቀመው እንመርምር። ይህን እሴት ተኮር የችግር አፈታት እንለዋለን። አስታውሱ፣ ሁለተኛው አማራጭ የምንችለውን መለወጥና የማንችለውን መቀበል እንዲሁም መሆን የምንፈልገውን ሰው ወደ መሆን መቅረብ ነው። ሊለወጥ የማይችለው ህመም መቀበል ስንል ምን ማለታችን ነው? ይህ ምንም ያህል ለመለወጥ ብንፈልግ ሙሉ በሙሉ ወይም ትንሽም ቢሆን ልንለውጠው የማንችላቸውን ሁኔታዎች ይመለከታል። እንደነዚህ ያሉ ሁኔታዎች የምንወደውን ሰው ሞት፣ ሕክምና የሌለው ከባድ የጤና ችግር ወይም ውስን የምግብና የውሃ አቅርቦትና ሌሎች ብዙ ተመሳሳይ ሁኔታዎች ሊሆኑ ይችላሉ። ስለዚህ ሊለወጥ የሚችለውን መለወጥ ስንል ሁኔታውን ለመለወጥ የምንችለውን ሁሉ ማድረግ ማለት ነው እና ሊለወጥ የማይችለውን ህመምና ስቃይ መቀበል ስንል መሰረትንና ሌሎች የራስ አገዝ እንቅስቃሴዎችን በመጠቀም በሁኔታው ከሚመጣው ህመም ጋር መላመድ ማለት ነው እና በግል እሴቶቻችን መኖር ስንል ምንም እንኳን በቀላል መንገዶችም ቢሆን ራሳችንን ለመግለጽ የምንችልባቸውን መንገዶች መፈለግ ማለት ነው። አሁን ሁለተኛውን አማራጭ በህይወታችሁ ውስጥ ለመጠቀም የሚያስፈልጉትን እርምጃዎች እንመለከታለን። የምንናገረውን በተቻለ መጠን በተሻለ መንገድ እንድትከተሉ እንፈልጋለን። በመጀመሪያ ያጋጠማችሁ ስላለውና በቀላሉ መውጣት ስለማትችሉበት አስቸጋሪ ሁኔታ አስቡ። ይህ እናንተን ወይም የቤተሰብ አባላችሁን ወይም ጓደኛችሁን ያጠቃ የረጅም ጊዜ የጤና ችግር ሊሆን ይችላል። ወይም ደግሞ ለእናንተ አስፈላጊ የሆኑ የቤተሰብ አባላት ሳይኖሩ ቀርቶ ሊሆን ይችላል። ወይም ሌላ ነገር። ይህን በቀላሉ መውጣት የማትችሉበትን አስቸጋሪ ሁኔታ እስክትለዩ ድረስ እኔ ዝም እላለሁ። በሁለተኛ ደረጃ ባለፈው ክፍል የገለጽኩላችሁን አስፈላጊ የግል እሴቶቻችሁን አስታውሱ። እሴቶቻችሁ እንደ ሰው እንዴት መምራት እንደምትወዱ፣ ምን አይነት ሰው መሆን እንደምትወዱና ራሳችሁን፣ ሌሎችን ሰዎችና በዙሪያችሁ ያለውን ዓለም እንዴት ማስተናገድ እንደምትወዱ የሚገልጹ መሆናቸውን አስታውሱ። አስፈላጊ ናቸው ብላችሁ የለያችኋቸውን 2 ወይም 3 እሴቶች አስቡ። ይህን ለማድረግ ጊዜ ስትወስዱ ዝም እላለሁ።
የዚህን ልምምድ ሶስተኛ እርምጃ ከግል እሴቶቻችሁ ጋር የሚጣጣሙና ሁኔታውን የተሻለ ለማድረግ የምትችሉባቸውን ተግባራት መለየት ነው። ሁኔታውን ማስወገድ ባትችሉም እንኳ እሴቶቻችሁን በመከተል ተጽዕኖ ልታደርጉባቸው የምትችሏቸው ነገሮች አሉ። ለምሳሌ ለታመመ ሰው ደግ ቃላትን መናገር ትችላላችሁ፣ ወይም ጤናማ ካልሆናችሁ ጤናችሁን መንከባከብ ትችላላችሁ፣ ወይም በማህበረሰባችሁ ውስጥ ያሉ ሰዎችን መደገፍ ትችላላችሁ። ሊለወጥ የሚችለውን መለወጥ የምንለው ይህ ነው። ምንም ያህል ትንሽ ቢሆንም እርምጃ መውሰድና ሁኔታውን የተሻለ ለማድረግ የምንችለውን ሁሉ ማድረግ። ዓላማው በተቻለ መጠን ብዙ ሐሳቦችን ማፍለቅ ነው። ጥሩ ወይም መጥፎ፣ ትክክል ወይም ስህተት፣ ሞኝ ወይም ብልህ ብላችሁ አትፍረዱ። ምንም እንኳን መጥፎ፣ ሞኝ፣ ተስፋ ቢስ ወይም እውነት ያልሆኑ ቢመስሉም በተቻለ መጠን ብዙ ሐሳቦችን ለዩ እና አስታውሱ፣ ትናንሽ እርምጃዎች እንኳን አስፈላጊና ትርጉም ያላቸው ናቸው። በተለይም ትልልቅ እርምጃዎች የማይቻሉ ከሆነ የእርምጃው መጠን አስፈላጊ አይደለም። በእሴቶቻችሁ መሰረት ሁኔታውን ለማሻሻል እየሰራችሁ ከሆነ ትርጉም ያለው ነገር እየሰራችሁ ነው። እባካችሁ በዙሪያችሁ ባለው ዓለም ላይ ተጽዕኖ ለማሳደር ልታደርጓቸው የምትችሏቸውን የግል እሴት ተኮር ተግባራት አስቡ። በምታስቡበት ጊዜ ዝም እላለሁ። ህመም የሚያስከትሉ ሐሳቦችና ስሜቶች ብቅ ካሉ መሰረትን አስታውሱ። እግሮቻችሁን መሬት ላይ ተጫኑና በቀስታ ተንፍሱ። ሐሳቦችና ስሜቶችን አስተውሉና ስም ስጧቸው። ከዚያም ትኩረታችሁን እየከወናችሁ ወዳለው ተግባር መልሱ። በእጆቻችሁ፣ በእግሮቻችሁ እና በአፍንጫችሁ ልታደርጓቸው የምትችሏቸውንና ሊሆኑ የሚችሉ ተግባራትን ለዩ። የዚህ ልምምድ አራተኛ እርምጃ ከእነዚህ ሁሉ ሐሳቦች ውስጥ ሁኔታውን የተሻለ ለማድረግ መከወን የምትችሉትን አንድ ነገር መምረጥ ነው። በእጆቻችሁ እና በእግሮቻችሁ ምን እንደምታደርጉና ምን እንደምትናገሩ ያስቡ። ለእናንተ ተጨባጭ የሆነ ነገር ምረጡ። ለእናንተ ተጨባጭ ካልሆነና ማድረግ እንደማትችሉ ካሰባችሁ ትንሽ አነስ እና ቀለል ያለ ነገር ምረጡ። በጣም ጥሩ። እንደ እሴቶቻችሁ ለመመራት ቃል ገብታችኋል። አሁን አይኖቻችሁን እንድትጨፍኑ ወይም በአንድ ነጥብ ላይ እንድታተኩሩ እንጋብዛችኋለን እና ለአንድ ደቂቃ ያህል እንድታሰላስሉ እንጋብዛችኋለን። ከግል እሴቶቻችሁ ጋር መገናኘት ምን ይመስል ነበር? ለራሳችሁ እውነተኛ እንደሆናችሁ ወይም መሆን የምትፈልጉትን ሰው ማንነት እንደሆናችሁ ይሰማችኋል? ሌላ ምሳሌ ልስጣችሁና አራቱን እርምጃዎች እንተግብር። እርምጃ 1 ችግርን መለየት። የሚወዱት ሰው ለመዳን አስቸጋሪ የሆነ በሽታ አለበት። እርምጃ 2 አስፈላጊ የግል እሴቶችን ማስታወስ። ለራሳችሁ ያስቀመጣችኋቸውን 2 ወይም 3 በጣም አስፈላጊ እሴቶችን አስታውሱ። ለምሳሌ ደግና ጠቃሚ መሆን። እርምጃ 3 እሴት ተኮር ተግባራትን ማሰብ። በሁኔታው ላይ ተጽዕኖ ለማድረግ ልታደርጓቸው የምትችሏቸውን እሴት ተኮር ተግባራት አስብ። በተቻለ መጠን ብዙ ተግባራትን ለማሰብ ሞክሩ። ለምሳሌ እነዚህ ተግባራት ደግ መሆንና ሌሎችን መርዳት ሊሆኑ ይችላሉ። ለምትወዱት ሰው መድኃኒት ወይም ምግብ መስጠት፣ ማነጋገር ወይም ምቾት እንዲሰማው ማረጋገጥ። የሚያሰቃዩ ስሜቶች ወይም ሐሳቦች ካላችሁ መሰረትና መላቀቅን ተጠቀሙ። እርምጃ 4 ተግባርን መምረጥና መፈጸም። አንድ ተግባር ምረጡና አከናውኑ። እኔ ለማድረግ የምፈልገው ተግባር ለዚያ ሰው ምግብ ማቅረብ መጀመር ሊሆን ይችላል። በአሁኑ ጊዜ ብዙዎቻችን በሕይወቶቻችን ውስጥ ስላሉት ችግሮች ማሰብ እንደማንፈልግ እየተናገርን ይሆናል።
አስቸጋሪ ወይም የሚያሰቃዩ ነገሮችን ከማሰብ መራቅ የተለመደ ነው ብዬ ልነግራችሁ እወዳለሁ። ነገር ግን ይህ በአብዛኛው በረጅም ጊዜ ሂደት ሁኔታውን እጅግ የከፋ ያደርገዋል። ነገሮችን ቀስ በቀስ በመውሰድና በሕይወታችሁ ውስጥ ቀላል ከሆነው ችግር በመጀመር እሴት ተኮር የችግር አፈታትን መለማመድ መጀመር ትችላላችሁ። ህመም ሊያስከትል በሚችል ትልቅ ችግር መጀመር አያስፈልግም። ይህንን ልምምድ ትንሽ አስቸጋሪ ሆኖ ካገኛችሁት በትናንሽ ችግሮች ላይ እሴት ተኮር የችግር አፈታትን መለማመድ ጠቃሚ ነው። ከዚያም ወደ ሁለተኛውና ሶስተኛው ችግር ሂዱ። እናም የዚህን የራስ አገዝ ፕላስ ብሮድካስት አራተኛውን ክፍል ከመጨረሳችን በፊት ዛሬ ስለተነጋገርናቸው አስፈላጊ ነገሮች እናስታውሳችኋለን። ዛሬ በዋናነት ያተኮርነው በግል እሴቶች ላይ ሲሆን በተለይም ምንም ያህል መጥፎ ስሜት ቢሰማችሁና ሁኔታው ምንም ያህል አስቸጋሪ ቢሆንም ሁልጊዜም እንደ ራሳችሁ እሴቶች ለመመራት የሚያስችል መንገድ እንዳለ በሚገልጸው ሐሳብ ላይ ነው። ዓላማው የመሰረት እና የመላቀቅ ክህሎቶቻችሁን መጠቀም ነው። ይህም እንደ ራሳችሁ እሴቶች እንድትኖሩ የሚረዳችሁ እና ሐሳቦቻችሁን ደጋግማችሁ በማስተዋልና ስም በመስጠት ትስስራችሁን እንድትፈቱና ከዙሪያችሁ ካለው ዓለም ጋር እንድትዋሃዱ የሚያደርጋችሁ ነው። ለአፍታ ቆም ብላችሁ ስለ ግል እሴቶቻችሁ አስቡና በዚህ ቅጽበት እነሱን ለመከተል ቀላል መንገድ ካለ ተመልከቱ። ራስን ጓደኛ የማድረግ ሐሳብን በአእምሯችሁ ያዙ። ለራሳችሁና ለሌሎች ደግ ቃላትን መናገር ወይም ደግ ድርጊቶችን መፈጸም። እናም አስቸጋሪ ሁኔታዎችን ለመለወጥ የምትችሉት ምንም ነገር ባይኖርም እንኳ ራሳችሁን እና ሌሎችን በደግነት በማስተናገድ ሁኔታውን ማሻሻል ትችላላችሁ። ሌላው ጠቃሚ ሐሳብ ደግሞ በየቀኑ ጠዋት ከመነሳታችሁ በፊት በዚያ ቀን ልትኖሩባቸው የምትፈልጓቸውን 2 ወይም 3 እሴቶች ለማስታወስ 30 ሰከንዶች ውሰዱ። በቀን ውስጥ እንደ ራሳችሁ የግል እሴቶች ለመመራት ቀላል መንገዶች አግኙ። እናም እንደ ራሳችሁ እሴቶች እንደተመራችሁ ባስተዋላችሁ ቁጥር ለራሳችሁ ዕውቅና ስጡና መሆን የምፈልገው አይነት ሰው እየሆንኩ ነው በሉ። ከመሰናበታችን በፊት ብዙ ጊዜ የነገርኳችሁን እደግመዋለሁ። ያው መድገሙ ጠቃሚ ስለሆነ ነው። በዚህ ኮርስ የተማራችኋቸውን ክህሎቶች በተለማመዳችኋቸው ቁጥር እነሱን በማከናወን የተሻላችሁ እንደምትሆኑ ቃል እንገባላችኋለን። ዝግጁ ስትሆኑ የራስ አገዝ ፕላስ ብሮድካስት 5ኛውን ክፍል ማዳመጥ ትችላላችሁ።